እነሆ መቆያ በመቆያችን እናቆያችሁ። የበረሃው ንብ ስለ ዱባይ ብዙ ሳትሰሙ አትቀሩም። በነዲድ በረሃ ላይ ምድረገነት ሆናለች መባሉን በማንም ዘንድ ይነገራል። ተሰዳጅና ችግረኛ የነበረው ህዝቧ ከፍተኛ የኑሮ ደረጃ የሚኖር መሆኑም ይነገርለታል። ከ30 ዓመታት በፊት ሊታሰብ በማይችል ተአምር በእድገት መስፈንጠሯንም አረጋግጣለች። ዱባይ አሁን ለደረሰችበት አስደናቂ አንዳንድ ጊዜም ተአምራዊ ተብሎ ለሚጠቀስላት እድገቷ መሰረት የሆኑ ሰው አሏት። አሚሯ ወይም ንጉሷ ሼህ መሐመድ ቢን ራሺድ አልማክተም ይባላሉ። እርሳቸው ለዛሬዋ ዱባይ በሀብትና በዘመነኛነት መሰላል ላይ ያወጧት ተብለው ነጋሪት ይመታላቸዋል። በማንኛውም የህዝብ አስተዳደር ሥርዓት መሪ የሚሆኑ ሰዎች ሥርዓቱን እንደፈለጋቸው ይጠቀሙበታል እንጂ የህዝብ መገልገያ የማያደርጉበት ጊዜ የበዛ እንደሆነ ታይቷል። በሶሻሊዝም ሥርዓት የህዝብ ወገነን ብለው ስልጣን የያዙ የህዝባቸውን ሥጋ እየመተሩ ደሙን እያፈሰሱ የስልጣን ጊዜያቸውን ሲያራዝሙ ታይተዋል። በካፒታሊዝም ዲሞክራሲ እንመራለን እያሉ የሀገር ሀብትና ንብረት እየዘረፉ ሲንደላቀቁ ህዝባቸው በችግር ሲጠበስ ሳያዝኑለትም ታይተዋል። ከዚህ በመለስ በማይባል ስልጣን የሚገዙት የንጉሳዊ አገዛዝ ሥርዓት ቁንጮችም የህዝባቸው መከራና ስቃይን ለማሰብ ክብራቸው የማይፈቅድላቸው ሆኖ እስኪሰማቸው ድረስ ሲረሱ ታይተዋል። እነዚህ አይነት መሪዎቹ አብዛኛዎቹ መጨረሻቸው ውርደት እየሆነ የናቁት ህዝባቸው እየፈነገላቸው አባሯቸዋል። በሌላ በኩል ግን በእነዚሁ ሥርዓቶች ውስጥ ሆነው ስልጣናቸውን ለህዝብ አገልግሎት ብቻ ያዋሉ በህዝባቸው ዘንድ የታመኑ የተከበሩና የተወደዱ መሪዎች አልፎም ቢሆን ብቅ ይላሉ። ሼህ መሐመድ ቢን ራሺድም በነገስታት የፈላጭ ቆራጭነት ስልጣን ውስጥ ህዝባቸውን ለማገልገል የተዘጋጁ መሆናቸው በሀገራቸው ህዝብ ዘንድ የታመነላቸው መሪ ናቸው። በ67 ዓመት ዕድሜያቸው አሁንም የማይታክቱ ምኞታቸውን ሳይሆን የህዝባቸውን ምቾት ለማደላደል ቀን ከሌት የሚያስቡ የሚንቀሳቀሱ የሚከታተሉ በሙሉ ኃይላቸው የሚሰሩ ደግ ንጉሥ አሉን እያሉ ዱባውያን በአደባባይ ይናገሩላቸዋል። ስልጣናቸውን በምርጫ አላገኙትም። የዱባይ ህዝብ ግን ራሱ የመረጣቸው ሆኖ ይሰማዋል። ወትሮስ ዙፋኑማ ሁላችን አንቀመጥበት እያለ አምላኩ እንደርሳቸው ያለ መሪ ስለሰጠው እያመሰገነ ይኖራል። ዱባይ 1500 ማይልስ ስኩዌር ስፋትና 1,770,500 ዜጎች አሏት። ይህ ማለት ከተባበሩት የአረብ ኤሚሬት ህዝብ ውስጥ 35.6 በመቶው የዱባይ ህዝብ ነው ማለት ነው። ዱባይ ከ50 ዓመታት በፊት አሸዋ ጉሮሮዋን ያነቃት ህዝቦቿም ተሰዳጅ ነበሩ። በረሃማው ምድሯ ፍሬ የማይሰጥበት ሞቃታማው አየሯ በተለይ ለዝቅተኛ ህዝቦቿ የችግር ኑሮ የሚኖሩባት ሀገር ነበረች። ራሳቸው ንጉሡ ሼህ መሐመድ እንደሚሉት በአባታቸው በአሚሩ ቤተ መንግሥት እንኳን አስተማማኝ ኤሌክትሪክ መብራት አልነበረም። ውሃም ችግር ነበር። ጊዜ አልፎ ጊዜ ሲተካ በተለይ ካለፉት 20 ዓመታት ወዲህ ምጣኔ ሀብቷ የደረጀ የህዝቦቿ ኑሮ የሚያማልል በዓለም የሌሉ ድንቅ ሥራዎች የሚታዩበት አገር ለመሆን በቅታለች። ገዢዋ አሚር ሼህ መሐመድ እንደሚሉት ደግሞ ገና በዓለም ቁጥር 1 ሀገር እንድትሆን ይፈልጋሉ። ሼህ መሐመድ ራሺድ የሀገራቸውን ህዝብ የማስተዳደር ኃላፊነት ባልጋወራሽነት ጊዜያቸው ከተረከቡ ጊዜ ጀምሮ የሌት ህልማቸው የቀን ሐሳባቸው ዱባይን የመጠቀችና የተመቸች ሀገር ለማድረግ ነው። ሼሁ ማሰብ ብቻ አይበቃቸውም። ያሰቧትን ሳያስፈጽሟት እንቅልፍ አይወስዳቸውም የሚባልላቸው ናቸው። መጀመሪያ በዓለም ደረጃ ምቹና ትልቅ የተባለውን የአየር ማረፊያ አሰሩ። የባህር ወደቡን ትልቅ አደረጉት። ታላላቅ ሆቴሎችን አስገነቡ።
የንግድ ማዕከሎቹን አስፋፉ። እንዲህ አድርገውም የዓለም ሕዝብ ወደ ዱባይ እንዲጎርፍ ሳቡት። ዱባይ በአሁኑ ጊዜ በምድር ላይ እጅግ ፈጣኑ አዳጊ ሀገር ናት የምትባል ሆናለች። በዓለም ተወዳዳሪ የላቸውም የተባሉ ሰማይ ጠቀስ ፎቆች ተገንብተውላታል። ሰው ሰራሽ ደሴቶች ተዘጋጅተው መዝናኛ ሆነዋል። ከ8 ዓመታት በፊት በምድረ በዳው የዱባይ ከተማ አካባቢ ሼክ መሐመድ ረሺድ አስደናቂ የግንባታ ፕሮጀክቶችን ጀመሩ። ፕሮጀክቱ $300 ቢሊዮን የተመደበለት 500,000 ባለሙያዎች የሚያከናውኑት ነበር። ያ ታላቅ ሥራ ያለ ሼክ መሐመድ የማይታሰብ ነገር ነው ይላሉ የግንባታው ባለሙያዎች። የግንባታ ፕሮጀክቱ በ7 ዓመታት ውስጥ ሲጠናቀቅ በዓለም በርዝመት ረጅም የተባለውን ከሊፋ ሕንፃን ጨምሮ ሌሎች አስደናቂ ግንባታዎች ተጠናቀው ዛሬ ዱባይን እጹብ ድንቅ የተባለች ሀገር እንድትሆን አድርገዋታል። I was lucky enough. I traveled with my father to Europe, England, and always ከአባቴ ጋር ወደ እንግሊዝና ሌሎች የአውሮፓ ሀገሮች ለመጓጓዝ እድል አግኝቼ ነበር። ታዲያ የሁል ጊዜም ህልሜ እኛስ የዚህ አይነት መንገድ ለምን አይኖረንም? የዚህ አይነትስ ህንጻ ለምን አይኖረንም? የሚል ነበር። ስለ ዱባይ ግንባታ ካነሳን በዘንባባ ተክል ቅርጽ ስለተሰራው ሰው ሰራሽ የደሴት መዝናኛ ለማሳያ ያህል በጥቂቱም ቢሆን መጥቀስ ያስፈልጋል። ዱባይን በከበባት ባህር ላይ ቱሪስቶችን የሚያማልል መዝናኛ ሰው ሰራሽ ደሴት ለመገንባት ይታቀዳል። የፕሮጀክቱ ኃላፊ በባህር ላይ በክብ ቅርጽ 7000 ሰዎችን የሚያዝናና ደሴት ለመስራት የተነደፈውን እቅድ ይዤ ወደ ሼክ መሐመድ ሄድሁ ይላል ባለሙያው። ሼክ መሐመድ ረሺድ እቅዱን ካዳመጡ በኋላ ፈጥነው ለምን ለ70,000 ሰዎች የሚበቃ አታደርገውም ይሉታል። ሐሳባቸውን አካፈሉት። እቅዱ እንደገና ተሻሻለ። ከዚያ በፊት በየትም ሀገር ታይቶ በማይታወቅ በባህር ላይ በዘንባባ ቅርጽ ያለው የባህር ዳርቻ ደሴት መዝናኛ ሆኖ ተሰራ። የዛ አስደናቂ ሰው ሰራሽ ደሴት ሐሳቡም ክትትሉም የንጉሱ የሼክ መሐመድ ነበር። ዛሬ በየቴሌቪዥኑ የዱባይ መለያ ለመሆን የበቃውንና በባህር ላይ የተገነባውን ቡርጅ አልዓረብ ሆቴል ክትትሉ የእርሳቸው ነበር። ሼክ መሐመድ ቁጥር 1 ለመሆን ያላቸውን ፍላጎት በተግባር እያስደገፉ እንጂ በዲስኩር ብቻ ለመሆኑን በዚህ መሰል ተግባራቸው ያረጋገጡ መሪ ናቸው። I like, to tell them what's happening and not to listen, to wait for them to say, ለህዝቦቼ የሆነውን ሁሉ ነግራቸዋለሁ። እነሱ እስኪጠይቁኝ አልጠብቅም። ሁሉንም ወዲያውኑ ነግራቸዋለሁ እንጂ አልሰውራቸውም። እነርሱም ደስ ብሏቸው ይደግፉኛል። ሀገርና ህዝብን ለመምራት ተሰጥኦ ያላቸው መሪዎች ለሀገራቸው የሚጠቅም ራዕይ ቀድመው ለማሰብ ችሎታ አላቸው። ሼክ መሐመድ ረሺድ ሀገራቸው ዱባይ ያላትን የነዳጅ ክምችት በአንድ ወቅት የሚፈለገውን ገቢ ያህል ሊያመጣ እንደማይችል አሰቡ። ስለዚህ ዘላቂና አስተማማኝ የሚሆን ገቢ ሊያስገባ ወደሚችል መስክ ለማሸጋገር ወሰኑ። ዱባይ የቱሪስት መዳረሻ እንድትሆን የጀመሩትን ተግባርም ከዳር አደረሱት ስለተባለ ግን ስራቸውን አጠናቀዋል ለማለት አይደለም። ገና ብዙ ራዕይ አላቸው። በአንድ ወቅት በዱባይ የተስተናገዱ ቱሪስቶች ቁጥር 5 ሚሊዮን ደረሰ ሲሏቸው ለምን 50 ሚሊዮን አልሆነም ብለው ጠየቁ ይባላል። ስለዚህ 50 ሚሊዮኖችን ለማስተናገድ የሚበቁ የባህር ዳርቻ መዝናኛዎችን፣ ሆቴሎችን እየሰሩ የሀገራቸውን ገቢ ከፍ አድርገውታል። በዱባይ የምሽት ክበቦችን ጨምሮ ምዕራባውያንና ምስራቃውያንን የሚያስደስቱ መዝናኛዎች የሚገኙባት ከተማ አደረጓት። ሼክ መሐመድ ረሺድ ያሰቡትን ሳይፈጽሙ እንቅልፍ አይወስዳቸውም የተባለው ስለዚህ ነው። ገደብ የሌለው ምኞት ያላቸው ናቸው ይሏቸዋል። እርሳቸውም ቢሆን ይህንኑ ያምናሉ። አንድ ጊዜ የቢቢሲው ጋዜጠኛ እንዲህ አይነት ታላላቅ ፕሮጀክቶች የረጅም ጊዜ ምናልባትም የዕድሜ ልክ ስራዎች ናቸው፣ እርስዎ ለምንድን ነው የሚጣደፉት ብሎ ለጠየቃቸው እንዲህ ሲሉ መልሰውለታል። I want my people to live better life now, to go to the high school now, to go to the good health care now. ህዝቦቼ የተሻለ ኑሮ እንዲኖሩ የምፈልገው አሁን ነው። አሁኑኑ
ከፍተኛ ትምህርት እንዲያገኙ ፈልጋለሁ። አሁኑኑ የተሟላ ጤና አጠባበቅ እንዲኖራቸው ፈልጋለሁ። የተሻለ ህይወት እንዲኖራቸው የምፈልገው ከ5 እና 10 ዓመታት በኋላ አይደለም፣ አሁን ነው። የዱባው አሚር የሼህ ረሺድ ቢን ሰዒድ ሶስተኛ ልጅ የሆኑት መሐመድ ቢን ራሺድ በአባታቸው ዙፋን ስር ካልጋ ሲወርዱ በመንጣፍ ተቀማጥለው ነው ያደጉት። አፈራይንካ ተብለው ባደጉበት በአባታቸው ቤተ መንግስት 4 ዓመት ሲሆናቸው አረብኛንና የእስልምናን አስተምሮ ተምረዋል። የሁለተኛ ደረጃ ትምህርታቸውን እንዳጠናቀቁም ወደ እንግሊዝ አገር ሄደው የእንግሊዝኛ ቋንቋ ተምረዋል። በታዋቂው የሳንድኸርስት ቅርንጫፍ በሆነው የወታደር መኮንኖች ማሰልጠኛ ገብተው በከፍተኛ ማዕረግ ተመርቀው የክብር ሻምላ ተሸላሚ ለመሆን በቅተዋል። በኢጣሊያም የአውሮፕላን አብራሪነት ስልጠናቸውን አጠናቀው የሀገራቸው አየር ኃይል አባል ሆነዋል። እንዲህ የሆኑ የምቾት ጊዜያቸውን በመንደላቀቅ ብቻ ሳይሆን በትምህርትም ስላሳለፉት የወደፊቱን ሀገር የመምራት ተግባራቸውን ለመወጣት የበቁ እንዲሆኑ አግዟቸዋል። ሼህ መሐመድ የተለዩ የሚያደርጋቸውና ሀገራቸውን ተወደውና አስከብረው ለመምራት የቻሉት በትምህርታቸው ብቻ ሳይሆን የመሪነት ተሰጥኦም ስላላቸው ነው የሚሉ አስተያየት ሰጪዎች አሉ። ገና በ19 ዓመታቸው የአረብ ኤሚሬትስ አንድነት ሲመሰረት ከአባታቸው ጋር ሆነው በድርድሩ ላይ ተካፍለዋል። በ1964 7ቱ ግዛቶች የተባበሩት የአረብ ኤሚሬትን ሲመሰርቱ የመጀመሪያው የመከላከያ ሚኒስትር ሆኑ። ያን ጊዜ 22 ዓመታቸው ነበር። በርግጥ ለእንዲህ ያለ ሹመት የበቁት ዘራቸው ተቆጥሮ የንጉስ ልጅ በመሆናቸው እንጂ ለዚህ ኃላፊነት የተሟላ ልምድና ዕውቀት አላቸው ተብሎ አይመስለኝም። በነገስታት አገዛዝ ልጆቻቸው ሹመት ምን ጊዜም ከፊታቸው ይቀድምላቸዋልና ሼህ መሐመድም የያዝኸው ያንሳል ብለው አባታቸው የዱባይን ፖሊስ አዛዥነት ጨመሩላቸው። አባታቸው ሲሞቱ ታላቁ ወንድማቸው የዱባይን አሚርነትና የተባበሩት የአረብ ኤሚሬትነትን ጠቅላይ ሚኒስትርነቱን ወረሱ። መሐመድ ረሺድን አልጋ ወራሻቸው አድርገው ዙፋኑን እንዲወርሱ ያመቻቹላቸውም ወንድማቸው ናቸው። አልጋ ወራሽነታቸው ጊዜ እንደራስ ሆነው የሁሉም የሥራ ሂደት መሪ ሆነው ነበርና ዱባይንና የአንድነቱን መንግስት ምጣኔ ሀብት ለማሳደግ ቆርጠው ተነሱ። በአጭር ጊዜም ውስጥ እንደተመኙት በረሃማዋን ዱባይን ለዋወጧት። ለእርሳቸው ግን ይህም አይበቃቸውም። ከ5 ዓመታት በኋላ ዱባይ በሁሉም ነገር ቁጥር 1 ትሆናለች እያሉ ይዝታሉ። እስከ ዛሬ እንደታየው ደግሞ ሼህ መሐመድ ራሺድ ፎክረው የሚቀሩ አይደሉምና ያሉትን ይፈጽሙታል ተብሎ ይጠበቃሉ። I wanted to be number 1 in everything. High education, health, housing. በሁሉም ነገር ቁጥር 1 መሆን እፈልጋለሁ። የኔ ራዕይ በአካባቢው ብቻ ሳይሆን ከዓለም ቀዳሚ መሆን እፈልጋለሁ። ከፍተኛ ትምህርት፣ በጤና አጠባበቅ፣ በመኖሪያ ቤት ባለቤትነት ሁሉ ህዝቦቼ በከፍተኛ የአኗኗር ደረጃ እንዲደርሱ ለማድረግ ነው። Just making my people the highest way of living. የተባበሩት የአረብ ኤሚሬቶች 7 ራሳቸውን የቻሉ ግዛቶች በፌደራል አወቃቀር የመሰረቱት መንግስት ነው። 7ቱም ግዛቶች በእንግሊዞች ሞግዚትነት ሲያስተዳድሯቸውም የአሚሮቹ ስልጣን እንዳለ ነበር። እንግሊዞች በ1963 ሲለቁ አንድነትን ለመፍጠር አሚሮቹ ተስማሙ። በተለይም በሀብትም በጎሳ ተቀዳሚነትም የተሻለ አቅም ያላቸው አቡዳቢና ዱባይ ህብረቱን ለመመስረት በመስማማታቸው የየግዛቶቹ የውስጥ ነጻነትና የገዢዎቹ ሙሉ ስልጣን ተጠብቆ የአንድነት መንግስቱ ተመሰረተ። በስምምነታቸውም የተባበሩት አረብ ኤሚሬቶች ፕሬዝዳንት የአቡዳቢው አሚር እንዲሆን፣ ጠቅላይ ሚኒስትርነቱ በቋሚነት ለዱባይ አሚር እንዲሆን ተፈራርመዋል። ሼክ መሐመድ ራሺድ ጠቅላይ ሚኒስትር የሆኑት በዚህ የተነሳ ነው። አሚር ሼህ መሐመድ ራሺድ በሀገራቸው ሰዎችና በውጭ ሀገሮቹም ጭምር የሚደነቁበት እንደ ብዙዎቹ ተቀማጥለው ያደጉ የነገስታትና የአገር መሪዎች ልጆች ዜጎችን የሚርቁ የራሳቸውን ምቾት ብቻ የሚያጎላምሱ ሆነው አለመገኘታቸው ነው። ንግስናቸውና ሀብታቸውን በሌላው ላይ ለመንቀባረሪያ አይጠቀሙበትም። እንዲያውም ወደ ዝቅተኛው ህዝባቸው መቅረቢያ ያደርጉታል። ብዙዎች በህዝብ ተመረጥን ስልጣን ያዘን ብለው የህዝባቸውን ሐሳብ ለማዳመጥ እንደሚጸየፉት መሪዎች አይደሉም። እርሳቸው የቅዶች ተፈጻሚነትን በሹሞቻቸው ሪፖርት ብቻ የሚከታተሉ አይደሉም። አሚሩ ሼህ መሐመድ ራሺድ
ከፍተኛ የሚባሉ የፕሮጀክቶችን የሚከታተሉት ራሳቸው ናቸው። የግንባታዎቹ ሥራዎች ሲከናወኑ በቀን 2 እና 3 ጊዜ በስፍራው እየተገኙ ይቆጣጠራሉ። የጎደለው እንዲሞላ፣ የዘገየው እንዲፈጥን ያደርጋሉ። ስለዚህ የየቀኑን ሥራ ስለሚያውቁት በሪፖርት አይታለሉም። የሕዝባቸውን ብሶትና ቅሬታ ያዳምጣሉ። ሕዝባቸውን የሚያዳምጡበት በማመልከቻ ወይም ሰው በሰው በሚላክ መልእክት አይደለም። ንጉሡ ወደ ሕዝቡ ይሄዳሉ እንጂ እርሳቸውን ለማግኘት ሕዝቡ አይደክምም። በየዜጎቻቸው ቤት ድንገት ይደርሱና ምን ችግር አለ እያሉ ነዋሪዎቹን በቀጥታ ይጠይቋቸዋል። ሲበሉ ካገኟቸውም ይቀመጡና የተገኘውን አብረው እየበሉ ያነጋግሯቸዋል። ሽማግሌዎችን አሉበት ድረስ እየሄዱ እየጠየቁ የሚያስፈልጋቸውን ያሟሉላቸዋል። ለሕዝባቸውን ለማነጋገር ሲዘዋወሩም የምቀመጥበት ወንበር ተሸከሙልኝ፣ አበባ ምንጣፍ አንጥፉልኝ አይሉም። አቧራው ላይ አብረው ቁጭ ሲሉ ነጩ ጀለብያቸው ይቆሽሻል ብለው አይሰጉም። አንድ ጊዜ ሰፈር ሲጎበኙ አንድ አዛውንት ከግቢያቸው አሸዋ ላይ ተቀምጠው አገኟቸው። ንጉሡ አጠገባቸው አሸዋው ላይ ተቀምጠው ጤንነታቸውን ጠየቋቸው። ሼህ መሐመድ ነኝ ሲሏቸው አዛውንቱ አላመኑም። እጃቸውን ቅንድባቸው ላይ አድርገው አዩአቸውና ችግራቸውን እንደ ጓደኛ ያዋዩአቸው ገቡ። ሲጨርሱ አሚሩ ድሃውን ዜጋቸውን ግንባራቸው ላይ ሳሟቸው። ሽማግሌው እያደነቁ መረቋቸው። የድሃ ምርቃት የሚያገኝ መሪ በስቶ በማይታይባት ዓለም ሼህ መሐመድ የሕዝባቸውን ምርቃት ለማግኘት በቅተዋል። የተመረቁ መሆኑና የሚሰሩት ሁሉ የተባረከ የሆነላቸው ሕዝባቸውን ያገለግላሉ። ሼህ መሐመድ ረሺድ ንግሥናቸውን ማገልገያ እንጂ መቁረጫና መፍለጫ ለማድረግ የሚፈልጉ አይደሉም የሚባለውም ስለዚህ ነው። ንጉሥ ሼህ መሐመድ ሕዝባቸውን በየቦታው ያገኙታል። በማንኛውም ምግብ ቤት ድንገት ይደርሱና ሲመገቡ ይታያሉ ወይም ቡና ይጠጣሉ። በወታደሮች ካምፕ በድንገት ይደርሱና አዛዦቹን ሳይሆን ተራ ወታደሮቹ መካከል ገብተው እንደ ጓደኛ ያወጓቸዋል። ብዙ ጊዜ ጠመንጃ ይዞ አጠገባቸው እያሶመሶመ የሚገላምጥ አጃቢ የላቸው። አብዛኛውን ጊዜ መኪናቸውን የሚነዳላቸው ሹፌር አይፈልጉም። ራሳቸው ብቻቸውን መኪናቸውን እየነዱ ዱባይን ይዞሯታል። መኪናቸው በዱባይ ነዋሪዎች ዘንድ የታወቀች ናት። መኪናቸውን እየነዱ ሲሄዱ ጉዳይ ያለው ሰው አስቆሞ ሊያነጋግራቸው ይችላል። ወጣቶች ሲያዋቸውም እየጮሁ ሰላም ይሏል። እርሳቸውም አጸፋውን ይመልሱላቸዋል። መሪዎችና ተመሪዎች በእንዲህ አይነት የጠበቀ ግንኙነት ተሳስረዋል። የዱባዩ ንጉሥ እንዲህ እያደረጉ ሕዝባቸውንም ጓደኛ ለማድረግ ችለዋል። አሚር ሼህ መሐመድ ራሺድ 2 ስልክ አላቸው። አንደኛው የግል፣ ሁለተኛው የሕዝብ ነው። ለሕዝብ ብለው የመደቡትን ቁጥር ለረጅም ጊዜ ያለወጡትምና ብዙ ዜጋ ያውቀዋል። ስለዚህ የምነግራቸው ወይም የማመለክታቸው አለኝ የሚል ሁሉ ይደውልላቸዋል፣ ያነጋግሩታል፣ መፍትሄ ይሰጡታል። በተለይ በከፍተኛ ግንባታ የተሰማራ ማንኛውም ሠራተኛ በቀጥታ ደውሎ በፍጥነት ሊያገኛቸው ይችላል። እንዲህም በመሆኑ በመሪውና በተመሪው መካከል ሌላ አማላጅ ወይም አድራጊና ፈጣሪ ነኝ የሚል ሊገባ አልቻለም። በእነዚህ ሁሉ አጋጣሚዎች ያላገኛቸው ሰው ከቤተ መንግሥታቸው ግቢ ተራ ይዞ ጠብቆ ሊያነጋግራቸው ይፈቀድለታል። ከቤተ መንግሥቱ ግቢ ወረፋ ለመያዝ ሲደርስ ማነህ ተብሎ አይገለመጥም። ቀጠሮ አለ ሆይ ተብሎ አይጠየቅም። ንጉሡን በማንኛውም ጊዜ ማነጋገር የዱባውያን መብት ነው። ሼህ መሐመድ ረሺድ በሙሰኛና በሥራው ላይ ለሚያለምጥ ሰው ግን ምህረት የላቸውም። አሚሩ ሳይታሰብ በየመስሪያ ቤቱ እየሄዱ ድንገት ዘው ማለት ልማዳቸው ነው። ያን ጊዜ በየመስሪያ ቤቱ ስህተት ካገኙ ለመቅጣት አያመነቱም። አንድ ጊዜ በትልቁ የዱባይ አየር ጣቢያ በሥራ ሰዓት ድንገት ይደርሳሉ። አንዳንዶቹ የሥራ ኃላፊዎች ቢሮአቸውን ከፍተው እነሱ የሉም። ሼሁ 9ኙ የሥራ ኃላፊዎች ያን ዕለቱኑ ከሥራቸው አባረዋቸዋል። የጉምሩክ ዳይሬክተሩና ምክትሎቻቸውም በሙስና መዘፈቃቸውን ያረጋገጡለት ማባረር ብቻ ሳይሆን ፖሊስ እንዲከታተላቸው ወዲያውኑ አዘዙ። ሼህ መሐመድ በእነዚህ ሁሉ ባህሪያቸው በሀገራቸው ሕዝብ ዘንድ ተወደው የሚፈሩ መሪ ሆነዋል።
ንጉሥ ሼህ መሐመድ ረሺድ አመራራቸው የተመሰገነው ሁል ጊዜም አልጋ ባልጋ እየሆነላቸው አይደለም። የሚገጥማቸውን ፈተና ለማለፍ የሚችሉ በመሆናቸውም ጭምር ነው። የመስከረሙን የኒውዮርክ ጥቃት ተከትሎ ዱባይ የምጣኔ ሀብት ቀውስ አናወጻት። እነዚያ በመቶ ቢሊዮኖች የተገነቡ የቱሪስት መዝናኛዎች የሚጎበኛቸው አጥተው ክፍታቸውን አደሩ። በአረቦች ላይ ባደረባቸው ጥርጣሬ ቱሪስቶች ወደ ዱባይ መሄዳቸውን ስላቋረጡ ዱባይ እንግዶቿን አጣች። ንግዷና ገበያዋም ክፉኛ አዘቀዘቀ። ያን ጊዜ አሚሩ ታላላቅ ግንባታዎች እንዳይቋረጡ አጥብቀው አዘዙ። ከአቡዳቢና ከቱጃሮች አሰባስበው የታቀደው ሁሉ እንዲሰራ አደረጉ። ከ3 ወራት በኋላ ሁሉም ነገር መረጋጋት ሲጀምር ዱባይ ሥራዎቿን አጠናቃ የበለጠ ብቁ ሆና ጠበቀች። ያጣችውም ገበያ ተመለሰላት። በሰላም ጊዜማ ሁሉም መሪ ነው። ፈተና ሲደርስ ግን የሚያልፉት ጥቂቶች ናቸው ይላሉ ሼህ መሐመድ። I think this is a challenge and I don't get scared from challenges, you know. We face challenges and try to sort them out. ፈተና አያስደነግጠኝም። ፈተናዎችን ተጋፍጠን መፍትሄ እናገኝላቸዋለን። ሁልጊዜ እንፈተናለን። ሁልጊዜም ግን መቋቋም አለብን። ስለ ውሃ መፈተን፣ ስለ ምግብ መፈተን፣ ሁልጊዜም ፈተና ይኖራል። ፈተና በሌለ ጊዜ ሁሉም መሪ ሊሆን ይችላል። ችግር ወይም ፈተና ሲኖር ግን ለማለፍ የሚችሉት ጥቂቶች ናቸው። እናም ፈተና ከሌለ ሕይወት አሰልቺ ይሆናል የሚሉት ሼህ መሐመድ የቀውጢ ቀመሪ መሆናቸውን በተግባር ያስመሰከሩ መሪ ናቸው። ይህን በመሳሰሉ ጥንካሬዋም የተማመኑባት የአረብ ቱጃሮች ገንዘባቸውን በዱባይ ማስቀመጥ ወይም ንግድ ማካሄድ ፈቃዳቸው ነው። በአረቦች አመጽ ጊዜ የግብጽ የየመንና የሌሎችም ሀገር ቱጃሮች ወደ ዱባይ ገንዘባቸውን አሽሽተው ነበርና ጋዜጠኛው በዚህ የአረቦች ነውጥ ዱባይ ተጠቃሚ ሆናለች ልበል ብሎ ንጉሥ ሼህ መሐመድ ራሺድን ጠየቃቸው። እንዲህ መለሱለት። I was asked this question when we had did you benefit from the Arab Spring? And I was honest with it. At that time the number was ይህን ነገር አንድ ጊዜ ተጠይቄ የሰጠሁትን መልስ አስታውሳለሁ እና እውነቱን ነበር የተናገርኩት። በዚያን ጊዜ የመለሱት አዎ 30 ቢሊዮን ዶላር ገቢ አግኝተናል፣ ግን ነውጡ ባይኖር ኖሮ 60 ሚሊዮን እናገኝ ነበር። ለሼህ መሐመድ ረሺድ ሁልጊዜም የሚቀድመው የሕዝባቸው ተጠቃሚነት፣ የሕዝባቸው የተሻለ አኗኗር ብቻ ነው። ለዚህ እስከረዳ ድረስ ነባሩን ሕግ ጭምር ለመለወጥ ዝግጁ ናቸው። ከማይነኩት መንፈሳዊ ሕጎች በስተቀር ሌሎቹን አሮጌ አንቀጾች ለመለወጥ ያስባሉ እንጂ ሕግ ሰውን የሠራ እስኪመስል ድረስ ሙጭጭ አይሉበትም። መንግሥታቸው ብዙ ጊዜ የሰው መብት በመድፈር በሰብአዊ ተሟጋቾች ዘንድ ክስ ይቀርብበታል። ለምሳሌ አንድ ጊዜ አንዲት ወጣት ተደፈረች። ተደፈርኩ ብላ ብትከስ ከጋብቻ ውጪ ወሲብ መፈጸምሽን ራስሽ አምነሻል ብሎ ፖሊስ ወህኒ ወረወራት። በኋላ በአሚሩ ትዕዛዝ ይቅርታ ተደርጎላታል ተብሎ ተፈታች። ነገር ግን ሕጉ ተበዳይን የሚያጠቃ ሆኖ ሳለ እንዴት አይሻሻልም የሚሉ ተከራካሪዎች ተቿቸው። የሰማይ ጠቀስ ፎቆች ባለቤት የሆነችው ዘመናዊቷ ዱባይ በጨለማዋ ጊዜ በተጻፈ ሕግ ትመራለች ሲሉም ወረፏቸው። ሼህ መሐመድም እንዲህ መለሱ። We try to change it, you know. We are not perfect and we try to change any mistake, any things we go in. ለመለወጥ እንሞክራለን። ሁልጊዜም ልክ እንሆናለን አንልም። ስህተቶቻችንንም ለማረም እንሞክራለን። አሮጌ ሕጉንም እንለውጠዋለን ብለው ደፍረው ለመናገር ብርታት ያላቸው መሆናቸውን አሳዩ። ተሳስተናል እንታረማለን የሚሉ መሪዎች ጥቂት በሆኑባት ዓለም ያውም የዱባይን አየርና ምድር እንዳሻቸው ለመግዛት የተፈቀደላቸው ናቸው የሚባሉት ንጉሥ ከስህተታችን እንታረማለን ሲሉ የሚያስገርም ሳይሆን አይቀርም። ሼህ መሐመድ ረሺድ በይፋ የሚታወቁ ሚስቶቻቸው 2 ናቸው። የልጅነት ሚስታቸውና 12 ልጆች የወለዱላቸው ያጎታቸው ልጅ ናቸው። ሁለተኛዋ ሚስታቸው የዮርዳኖሱ ንጉሥ ሁሴን ልጅ ሲሆኑ ከርሳቸው 2 ልጆች አሏቸው። ጠቅላላ ልጆቻቸው ግን 23 ሆነዋል። በአሁኑ ጊዜ እርሳቸውና የቤተሰባቸው ንብረት ተብሎ የተመዘገበው 48.5 ቢሊዮን ዶላር ደርሷል ተብሏል። አሚር ሼህ መሐመድ ገጣሚም ናቸው። በአረብኛ ቋንቋ በርካታ ግጥሞች ጽፈዋል። ለከፍተኛ ትምህርት ስልጠና ከፍተኛ ገንዘብ የተመደበለት ፋውንዴሽን መስርተው ብዙዎችን በረቀቀ ቴክኖሎጂ ውስጥ እንዲሰማሩ አድርገዋል።
በግል ገንዘባቸውም የእርዳታ ተቋማት መስርተዋል። ሕዝባቸውን ብቻ ሳይሆን የአካባቢ ሀገሮችንም ዜጎች ይረዱበታል። ዱባይን በሕዝቧ አኗኗር ደረጃ አንደኛ ለማድረግ የቆረጡት አሚር ሼህ መሐመድ ረሺድ አልሙክቱም እቅዳቸው ከተሳካላቸውና እውነቱም ዱባይን ቁጥር 1 ካደረጓት ስማቸውን ለዘንታለም ተክለውት የሚኖሩ ሊሆኑ ነው። አብራችሁን ስለቆያችሁ እናመሰግናለን።